الحمد لله رب العالمين والصلاة والسلام على رسول الله أما بعد أنا ياو ወደዚህ ጉዳይ ጠልቄ ከመግባቴ በፊት ማንሳት የምፈልጋቸው አራት ወሳኝ የሚባሉ ነጥቦች አሉ في أهمية العقيدة ወይም እምነት የሚባለው ነገር አሳሳቢና አንገብጋቢ ነው ከሚለው ጉዳይ ጋር ተያይዞ እንደው ብዙ ሰው ሊዘነጋው የማይገባ አራት ነጥቦች ማንሳት ፈልጋለሁ። የመጀመሪያው ለምንድነው እምነትን ቅድሚያ ልንሰጠው የሚገባው? ነብዩ ሰለላሁ ዐለይሂ ወሰለም ረጅሙን ጊዜያቸውን ወይ ደግሞ ቅድም እንደተጠቀሰው ሰፊውን ጊዜያቸውን የሰጡት እምነትን ለማስተማር ነው። መጀመሪያ አቂዳ የሚባለው ነገር ልባቸው ውስጥ እንዲሰብትና እንዲጸድቅ ከዛ በኋላ ደግሞ የተለያዩ ትዕዛዛቶችንና ክልከላዎችን በልበ ሰፊነት መቀበል እንዲችሉ መተግበርም እንዲችሉ ከክልከላዎችም መራቅ እንዲችሉ ሲባል ረጅሙ ጊዜ አቂዳን ማስተካከል ላይ ወይም እምነትን ማስተካከል ላይ ተሰርቷል። አንዱ ዋና ጉዳያችን ይሄ ነው የምናነሳው። እምነት ከሌሎቹ የእውቀት ዘርፎች መቀደም አለበት ስንል ማለት ነው። ሌላው ሁለተኛው ጉዳይ አቂዳ ትክክል ካልሆነ እምነት ካልተስተካከለ የትኛውም ዒባዳ አላህ ዘንድ ተቀባይነት አይኖረውም። ሰውየው የፈለገ ቢለፋ ቢደክም ኸይር ስራዎችን ቢያበዛ ሰደቃ ቢሰጥ ቢሰግድ ቢጾም አላህ አይቀበለውም። لا بد أن تبنى العبادات على ساق التوحيد والعقيدة الصحيحة السليمة. عبادة مبال أملكهم مبال نجر بمولو ትክክለኛ አቂዳ ላይ ተገነባ መሆን አለበት። ለምሳሌ ኩፋሮችን ብንወስድ ዱንያ ላይ የተለያዩ ኸይር ስራዎችን ሊሰሩ ይችላሉ አይደል እንዴ? ኩፋሮች ሰደቃ ሊሰጡ ይችላሉ፣ የተቸገረ ሊደግፉ ይችላሉ፣ ብዙ ኸይር ነገሮች ሊስተዋል ይችላል ከነሱ። አላህ Subhanahu Wa Ta'ala እነዛን ሰዎች ግን ዱንያ ላይ ምንዳ ሊመነዳቸው ይችላል። በዱንያ ላይ ጀዛአቸውን ሊከፍላቸው ይችላል። ኸይር ነገር ሊያገኙ ይችላሉ ዱንያ ላይ ጥሩ ነገር ስለሰሩ ብቻ። لكن يوم القيامة እነዚህ ሰዎች በዚህ በሰሩት ኸይር ስራ ላይ ምን እንዳላቸው ወይ ወደሚለው ስንመጣ لا لماذا ለምን? ምክንያቱም ይሄ ሁሉ ዒባዳ እኛ ብንሰራው በተስተካከለ ንያ ብንሰራው እነዚህ ነገሮች እኮ ዒባዳ ውስጥ ቢገቡ ነበሩ። ሰደቃውን በሉት የተለያዩ ነገሮችን ኸይር ስራዎችን መስራት ዒባዳ ውስጥ የሚካተት ነበር። ነገር ግን እነዚህ ኩፋሮች ትክክለኛ የሆነ እምነት ላይ ስላልገነቡት አኺራ ላይ ምንም አይነት ነሲብ ወይም ድርሻ አይኖራቸውም እዚህ ለሰሩት ኸይር ስራ ዱንያ ላይ ሊመነዱበት ቢችሉም እንኳን ማለት ነው። ስለዚህ እምነት መቀደም አለበት ከሌሎቹ የእውቀት ዘርፎችም ቢሆን እኛ እንደ ትምህርትም ቢሆን ቀድመን አቂዳን መማር አለብን፣ እምነትን መማር አለብን ሲባል የምንሰራቸው ዒባዳዎች ትርፋማ እንዲሆኑ አላህ ዘንድ ተቀባይነትም እንዲኖራቸው ነው ማለት ነው። ሶስተኛው ሌላው ጉዳይ ደግሞ ከዚህ ጋር ተያይዞ የሚነሳው ነገር አቂዳ ወይም ደግሞ እምነት የሚባለው ነገር መከፋፈልን አይቀበልም። ወደ ፊቅህ ብንመጣ ፊቅህ የተለያዩ መዝሀቦች ልንቀበል እንችላለን። ፊቅህ ላይ መዝሀብ አቡ ሐኒፋ ረሕመቱላሂ ዐለይህ፣ መዝሀብ الإمام ማሊክ፣ መዝሀብ الإمام الشافعي ወመዝሀብ الإمام አሕመድ ሌሎች መዛሂቦችንም እንደዚሁ ፊቅህ ላይ ኢንካር አናደርግም አናወግዛቸውም፣ ተቀባይነት አላቸው አይደለም። የመዝሀቦች መብዛት በእምነታችን ኢንካር የሚደረግ የሚወገዝ ነገር አይደለም። ወላኪን ወደ ዓቂዳና ወደ እምነት ጉዳይ ስንመጣ አልዓቂደቱ ላ ተቅበሉ ተዓዱድ ቀውለን ዋሒደን መከፋፈል አትቀበልም። ዓቂዳ ወይም እምነት የሚባለው ነገር የእንትና እምነት የሚባል ነገር የለም ማለት ነው። ስለዚህ አንድ ብቻ ነው ዓቂዳችን ወይም እምነታችን አንድ ነው። خلاص عقيدة أهل السنة والجماعة إما من أهل السنة وإما من أهل البدعة والأهواء. ويسنة سونهم يكونوا يتككلين عقيدة بالبيت ويدقموا يسميت انت كتاي شهواتك كتاي وليكون ميشلو يبدع سونو ليكون ميشلو مالتنا. ስለዚህ ዓቂዳ መከፋፈልን አይቀበልም። ይሄም ጉዳይ ብዙ ሰዎች ዘንድ ያው ልንገነዘበው የሚገባ ትኩረት ሊሰጠው የሚገባ أهمية العقيدة ሲባል ተደጋግሞ እንግዲህ የእምነት አሳሳቢነትና አንገብጋቢነት ሲባል ከነዚህ ነጥቦችም አንፃር ልንረዳው ይገባል ለማለት ፈልጌ ነው። ከዛ በመቀጠል ደግሞ ቅድም በተነሱት ነጥቦች ላይ من مصادر العقيدة الصحيحة ትክክለኛ የሆነው እምነት ከየት ነው የሚመነጨው መሰረቱ ምንድነው ወደሚባለው ነጥብ ስንመጣ ደግሞ በጣም ደስ የሚሉ ነጥቦች ሲያነሱ ነበር እነ ሼክ ኑረዲን ሼክ ኢብራሂም ሁላቸውም። ግን ላስታውስ የምፈልገው ደግሞ እዚህ ጋር አንድ መጨመር የምፈልጋት አንዲት ፋኢዳ القرآن والحديث النبوي الصحيح ሁለቱ መሰረታዊ የሆኑ አሳሲ የሆኑ የዓቂዳ ምንጮች ናቸው፣ የእምነት ምንጮች ናቸው። ሌሎች ደግሞ ፍሩዕ የሆኑ المصادر الفرعية تبلو የሚጠሩት እንደነ ኢጅማዕ አይነቶቹ عقل أو مستقل هنا عقيدة منج ويم يأمنت منج اللي هنا أيشلم. ولكن إذا كان العقل صريحا سليما فهذا عند زينة عقل كهنة تككلنيا صحيح هنا منم يالتبلا الشيء بالشتاء لنكو يالتبكل عينة عقل كهنة
ትክክለኛውን ዐቂዳ ለማግኘት ወደ ትክክለኛው እምነት ለመድረስ ወሲላ ሊሆነን ይችላል መዳረሻ ሊሆነን ይችላል እዚች ጋር ግን ላነሳት የምፈልጋት ነገር መስደራችን ቁርአንና ሐዲስ ነው ብለን ጸጥ ማለት አግባብ አይመስልኝም ብዙ ጊዜ ማለት ነው ለምን መሰላችሁ لأن أهل الباطل يرددون هذا دائما هذا ديدنهم عقيدتهم ወይም እምነታቸውን በሚገልጹበት ጊዜ ለሰዎች ሲያስተምሩ መረጃቸውን የሚጠቅሱት ቁርአን ሐዲስ ነው ለምሳሌ ሙዕተዚላዎችን ቅድም ያነሳውን ሐሳብ ብናነሳ አላህ Subhanahu Wa Ta'ala يوم القيامة በአይን እንደማይታይ ሲጠቅሱ ወይ ደግሞ ይሄንን እምነታቸውን ለሰዎች ሲያሰርጹ የሚጠቅሱት እኮ የቁርአን አያ ነው قال لن تراني የምትለውን የቁርአን አንቀጽ ያችን ነው የሚያመጡት ቁርአን መخلوق ነው የሚሉት ሰዎች ምንድነው የሚጠቅሱልን መረጃ ما يأتيهم من ذكر من ربهم محدث إلا استمعوه የሚለውን የአላህን የቁርአን አንቀጽ ጠቅሰው ነው ቁርአን ሙህደስ ነው يعني مخلوق ነው خلاص እንደዚህ አይነት ባጢል የሆኑ ወይም ደግሞ ትክክለኛ ያልሆኑ ዐቂዳቸውን ትክክለኛ ያልሆነ እምነትን ወደ ሰዎች የሚያመጡት የቁርአን አንቀጾችንና የነብዩ ሰለላሁ ዐለይሂ ወሰለም ሐዲሶች ያጣቀሱ ሊሆን ይችላል ስለዚህ እዚህ ጋር ልንጨምር የሚገባው አንድ ወሳኝ ነጥብ ምንድነው القرآن والسنة على فهم سلف الأمة ይሄንኛው በጣም አስፈላጊ ነጥብ ስለሆነ ሳልጨምሮ ማለፍ አልፈለኩም እና ነው ሰለፎቻችን በምን መልኩ ተረዱ እነዚህን የቁርአን አንቀጾች ነብዩ አለይሂ ሰላቱ ወሰለም በመላሳቸው የመሰከሩላቸው ኸይሩል ቁሩኒ ቀርኒ ثم الذين يلونهم ثم الذين يلونهم أو كما قال عليه الصلاة والسلام ስለዚህ በመልእክተኛው አፍ የተመሰከረላቸው ሰዎች ናቸው አይደለም ሱሐቦች እነዛ ሰለፎች እነዚህን የቁርአን አንቀጾችን በተረዱበት መልኩ ከተረዳን በኋላ ነው እምነታችንን ለሰዎች ልናስተላልፍና ልናስተምር የሚገባው ስለዚህ ይሄኔ የቢድዓ ሰዎችን እዚህ ጋር ያው ቀይ መስመር አሰመርንባቸው ማለት ነው መረጃችንኛ ቁርአን ነው መረጃችን ሐዲስ ነው ሲሉ طيب የናንተ መረጃ ይሄ ነው የኛም መረጃ ይሄ ነው ስለዚህ አሁን እዚህ ጋር የሚያስማማን ነገር ምንድነው ሰለፎቹ እንዴት ተረዷቸው እነዚህን ምክንያቱም እነዚህ መረጃዎች እነዚህ የቁርአን አንቀጾችም ሆኑ ሐዲሶች የሰሃቦችን ጆሮ ሳይመቱ አላለፉም አይደለም እንዴ ሰሃቦች መጀመሪያ ሰምተዋቸው ከነሱ አልፈው ነው እኛ ጋር የደረሱትና እነሱ እኛ የሰማነውን ሰምተዋል ቀድመው እንደዚህ ተረድተውታል የሚለውን ነገር በማየት ወደ ትክክለኛው መንገድ መድረስ እንችላለን ብዬ አስባለሁ ማለት ነው እና እዚህ ጉዳይ ላይ እንግዲህ እቺን ነገር መጥቀስ ፈልጋለሁ ነው ባረከላሁ ፊክ